ዛሬ ደግሞ የቤት ገመችስ ነው ማሳያችሁ። ከመኪናው ገመችስና ከዚህኛው ቤት ገመችስ አንዱን ትመርጣላችሁ ማለት ነው። ዛሬ መጀመሪያ ወደ ቤቱ ከመግባታችን በፊት አንድ ነገር ላሳያችሁ። ይሄ ሰራተኛ ክፍላችን ነው። ለቅድሙ ቤት ይሄ ሰራተኛ ክፍል ነው። እንደምታዩት በጣም ሰፊ ሰራተኛ ክፍል አለ። ልክ እንደ መኪናው ገመችስ አፓርትመንታችን በጣም ቅንጡ ነው። የሻወር ሽንት ቤት የራሷ አላት ሰራተኛዋ። ምንም ከዋና ቤት ጋር የምትጋራው ነገር የላትም ማለት ነው። እስኪ ደግሞ አሁን ወደ መኪናው ወይም ደግሞ ወደ ቤቱ እንግባ። ይሄን መሰለ ሳሎን ይቀበለናል። እንግዲህ እንደምታዩት በጣም ሰፊ ሳሎን ነው። እዛ ጋር ሊቪንግ ኤሪያችን ነው። ዞር ስትሉ ደግሞ እዚህ ጋር ይሄን መሰለ ዳይኒንግ አለ። በጣም ስፔስ ያለው ክፍል ነው። ልጆች ካላችሁ ምናምን ለመንቀሳቀስ ለመጫወት በጣም በቂ ነው። ይሄ ደግሞ ኦፕን ኪችናችን ነው። እንደምታዩት ጥንቅቅ ያለች ምር ያለች ኪችናችን ናት። እዚህ ጋር ደግሞ ሽታ እንዳያስቸግራችሁ ሳካ ገጥመለታ። ይሄ ምንም ሽታ እንዳያስቸግራችሁ ነው ማለት ነው። ወደ መኝታ ቤት ከመሄዳችን በፊት ደግሞ እዚህ ጋር ተወሰነ ነገር ላሳያችሁ። ይሄ የእንግዳ መታጠቢያ ክፍል ነው። እንግዳ ቤት ሲመጣ እንግዲህ ወደ ኮመን ባዝሩም ይሄ ምንም አይጠበቅበትም። እዚህ ጋር የራሱ አለለት። እሱ ደግሞ የላውንደሪ ወይም የስቶር ክፍላችን ነው። ወደ መኝታ ቤቱ ስንሄድ ደግሞ የጠዋት ፀሐይ በጣም የምትወዱ ከሆነ ሶስቱም መኝታ ቤት የጠዋት ፀሐይ ነው የሚያገኙት። ላሳያችሁ። ይሄ ደግሞ ማስተር ቤድሩማችን እንደነገርኳችሁ። ከዚህ ማስተር ቤድሩም እና ከገመችስ ገቢና አንዱ ምረጡ። እንግዲህ አሁን ነው ሰፊ እይታ ያለው 180 ዲግሪ ይሄ ጫካ ፕሮጀክት ነው እንደነገርኳችሁ። አሁን ማታ ስለሆነ እንጂ ጠዋት ላይ ቢሆን የጠዋት ፀሐይ ቀጥታ ነው የሚያገኘው። አልጋችሁ ይሆናችሁ የጠዋት ፀሐይ መሞቅ ትችላላችሁ ማለት ነው። ከገመችስ ገቢናና ከዚህ ማስተር ቤድሩም የቱ እንደሚሻለው ኮሜንት ላይ ጻፉልኝ። ይሄ የራሱ መታጠቢያ ክፍል አለው እንደምታዩት። እንደት ያለ መታጠቢያ ክፍል የራሱ ሻወር ሽንት ቤት የራሱ ቁም ሳጥን ጋር ነው ማለት ነው የሚሸጥላችሁ። ወደ ሌሎቹ መኝታ ክፍል ደግሞ ልወስዳችሁ። ይሄ ደግሞ ሁለተኛ መኝታ ክፍል ነው። በጣም ሰፊ ነው እንደምታዩት። ከራሱ ቁም ሳጥን ጋር ነው እዚህ ጋር የምንሸጥላችሁ። በዚህ ጋር ደግሞ የራሱ ባልከኒ ያለው መጽሐፍ ማንበብ፣ ጧት ቁርስ መብላት ልምዱ ያላችሁ ሰዎች እዚህ ባልኮኒ ላይ ቁጭ ማለት ትችላላችሁ። ቀጥታ የጠዋት ፀሐይ ነው የሚያገኘው። እንደት ያለ አፓርትመንት ነው። ከገመችስና ከዚህ ቤት አሁንም ምረጡ። እንግዲህ ብትባሉ የትኛው እንደምትመርጡ ምርጫው ለእናንተ ትተናል። እዚህ ሶስተኛ መኝታ ቤት ከመግባታችሁ በፊት እዚህ ጋር ስፔስ ስለነበረችን ጫማ መደርደሪያ ነገር ከተነበታል። እናንተም በዛ መጠቀም ትችላላችሁ። ይሄ ደግሞ የገመችስ ኋላ ወንበር ነው ወይም እንቁሻው ክፍላችን ነው። በዚህ ጋር እንደምታዩት የራሱ ባልከኒ ያለው እሱ ቁም ሳጥኑ ነው። የራሱ ጫማ ልብስ መደርደሪያችን ነው። ይሄ ደግሞ ባልከኒያችን ነው። ልክ እዚህ ላይ ቁጭ ብላችሁ መጽሐፋችሁን ማንበብ ቁሳችሁን መመገብ ትችላላችሁ። የጠዋት ፀሐይ ሞቃችሁ ጠዋት ፀሐይ ቃዲ ከሆናችሁ ሶስቱም መኝታ ቤት የጠዋት ፀሐይ ነው የሚያገኙት። እንዳሳያችሁ